ኢየሱስ ያድናል እንላለን። ደግሞ ይችንም ጨምራ ገብርኤል ያድናል። ይሄው ከሚነድ እሳት አድኗል። ክርስቲያንን የሚሉ ሰዎች በክርስቶስ ኢየሱስ እናምናለን እኛ የእግዚአብሔር ተከታዮች ነን የሚሉ ቤተክርስቲያን ከአንድ ጣዖት ከሚያመልክ ንጉስ የተሻለ ስለ አምላክ ግንዛቤ እንደሌላቸው ነው የሚያሳየው። መምህር ነው ቤተክርስቲያኒቷን የምታስተምረውን ትምህርት ነው እያስተማረ ያለው። ቤተክርስቲያኒቷ አንድ ጣዖትን ከሚያመልክ ንጉስ የተሻለ ስለ እግዚአብሔር ዕውቀት እንደሌላቸው መረዳት እንደሌላቸው የሚያሳይ ሐሳብ ነው። ምክንያቱም ይሄን ያልኩበት ምክንያት አለ። እንደዚህ ይላል። የዚያን ጊዜም ናቡከደነፆር ወደሚነደው ወደ እሳት እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብዱናጎልም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብዱናጎልም ከእሳት መካከል ወጡ። ናቡከደነፆርም መልሶ መልአኩን የላከ ሃሌሉያ ከአምላካቸው በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትንም የንጉሥ ቃል የተላለፉትንም በእርሱ ላይ የታመኑትን ባሪያዎቹን ምን ያደረገ ያዳነ የሲድራቅና የሚሳቅ የአብዱናጎል አምላክ ይባረክ። ሃሌሉያ። አሁን በምክንያት ነው ባይዘዌ የዘንድሮ ክርስቲያን ነኝ ብለው ራሳቸውን የሚጠሩ ግን የእግዚአብሔርን ሐሳብ የሳቱ ሰዎች ከአንድ ጣዖትን ከሚያመልክ ንጉስ መረዳት የዘለለ መረዳት የላቸው። ወገኖቼ ዛሬ አውደ ምሕረት ላይ ቆመው ገብርኤል ያድናል ይሉሃል። ብራዘር ከየት አምጥተህ የትኛው የእግዚአብሔርን ቃል መሰረት አድርገህ? አየህ አምላክ እኮ ጌታ ነው። ባሪያዎች አሉት፣ አገልጋዮች አሉት። እዚህ ሊያድንህ ሲፈልግ እነኛን አገልጋዮች ይልክልሃል። አለቀ። አዳኝ የሚባለው ላኪው ነው፣ ተላኪው አይደለም። የሚያድነው የሚታደገው ማን ነው? እግዚአብሔር ነው። አዳኙ እግዚአብሔር ነው። ብራዘርስ አሁን እኛ ቤት ገብርኤልም አለ ኢየሱስም አለ። ሁለቱም አዳኝ ነው አይባልም። አንድ አዳኝ ነው ያለው። አንድ አዳኝ ነው ያለው። ያ አዳኝ አምላክ ጌታ ስለሆነ የሚታዘዙት የሚያገለግሉት ደግሞ አገልጋዮች አሉት። አገልጋዮቹ አዳኝ ግን አይደሉም። የክብር የሚሰጠው እልልታ የሚቀርብለት አዳንከኝ ተብሎ ምስጋና የሚቀርብለት የሚሰዋለት የሚሰገድለት ጌታ ብቻ አምላክ ነው። እሱ አምላክ ነው፣ ጌታ ነው። ባሪያዎቹ አገልጋዮቹ ናቸው። ሲፈልግ እግዚአብሔር አገልጋዮቹን ልኮ ያድናል፣ ሲፈልግ ራሱ ያድናል። ማን ይከለክለዋል? በእግዚአብሔር ቃል ውስጥ አትሊስት እንደ አህዛብ ንጉስ እንኳን ያለ አንደርስታንዲንግ የላቸው፣ መረዳት የላቸው። እግዚአብሔር ባዳነበት ስፍራ ላይ እግዚአብሔር በታደገበት ስፍራ ላይ ያ ንጉስ በተረዳው እውነት ላይ እንኳን የቆመች ቤተክርስቲያን አይደለች። ያዳነን እግዚአብሔር ነው ይላሉ። ከእሳት የወጡ ሰዎች ከእሳት ሲወጡ የነበሩ ሰዎች የመሰከሩት እግዚአብሔር አዳናቸው ብለው ነው። አሁን ቤተክርስቲያን ነን ይላሉ፣ ክርስቲያን ነን ይላሉ። የዳኑት በገብርኤል ነው ይላሉ። ከየት አምጥተህ ነው ብራዘር? ከየት አምጥተህ ነው? ከየትኛው የእግዚአብሔር ሐሳብ አምጥተህ ነው ሰዎቹ ያልተረዱትን ሰዎቹ ያልኖሩበትን ህይወት ዛሬ ሰዎች እንዲኖሩ የምታረገው? ማለት በእግዚአብሔር ቃል ውስጥ አዳኝ የሆነ እሱ ራሱ ነው። ክብር የሚገባው እልልታ የሚገባው ዝማሬ የሚገባው አዳንከን እየተባለ የሚዘመርለት ቢኖር የሰራዊት ጌታ እግዚአብሔር ነው። ይሄ እግዚአብሔር ሐሳብ ነው። ባይዘው ቤተክርስቲያኒቷ መታደስ መነሳት ድጋሚ ወደ እግዚአብሔር እውነት መመለስ የሚያስፈልጋት ከዚህ የተነሳ ነው። እና ወንድሞች ብቻውን አዳኝ ወደ ሆነው ከሱ ሌላ አዳኝ ወደ ሌለበት ወደ እውነተኛው ክርስትና ህይወት እንድትመጡ በጌታ ፍቅር እናበረታታችኋለን። ጸጋና ሰላም ይብዛላችሁ።